ማንቸስተር ሲቲ እና አርሰናል 4 ተጫዋቾችን አስመርጠዋል። በማንቸስተር ሲቲ እና በአርሰናል እግር ኳስ ክለብ እንግዲህ 4 ተጫዋቾች ተመርጠዋል። ከፍተኛውን ያስመረጡት ሁለቱ ቡድኖች ናቸው። ምንም እንኳን ማንቸስተር ሲቲ በተከላካይ ቦታ ላይ እና በግብ ጠባቂ ቦታ ቢሆንም ማለት ነው አብዛኞቹ ምርጫዎች የተከናወኑት። በአንጻሩ አርሰናል ደግሞ በአጥቂና በአማካኝ ቦታ ነው ምርጫ የተደረገው። ዴክላን ራይስ እና ኤብሬቺዜ አማካኞች ናቸው። አጥቂዎቹ ደግሞ ቡካዮ ሳካ እና ኖኒ ማዱዌኬ መስመር አጥቂ ስለሆኑ ማለት ነው። ማንቸስተር ሲቲ ግብ ጠባቂው ጄምስ ትራፎርድ ተጠርቷል። ባሳየው አቋም በኤፍኤ ካፕ እና በካራባው ካፕ ውድድሮች ላይ ዶናሩማን እየተካ የሚገባ ግብ ጠባቂ ነው እና የትራፎርድ መምጣት ከዚህ ቀደም ራምስዴል ነበር የሚጠራው በዚህ ቦታ። ነገር ግን ራምስዴልን እንዲነካ አድርጎታል ወይም እንዳይመረጥ አድርጎታል ማለት ነው። ትራፎርድ ተከላካይ ቦታ ላይ ማንቸስተር ሲቲ ኦራይሊ፣ ማርክ ገሂ የተመረጡበት ሂደት እናገኛለን በስብስብ ውስጥ ማለት ነው እና 4 ምርጫዎች ያከናወኑ ክለቦች ሁለቱ ናቸው። በጣም አስገራሚ ነው። አንዳንድ ተጫዋቾች በምን መመዘኛ እንደገቡ ማለት ነው በምን መመዘኛ እንደተካተቱ ግራ የሚያጋባ የሆነበትን ሂደት አይተናል እና ብዙዎች እንዲነጋገሩበት ያደረገ ነው። ማንቸስተር ዩናይትድ ሃሪ ማጓየር አለመመረጡ በጣም የሚገርም ነው። ሃሪ ማጓየርን ቶማስ ቱከል ጥሎ ጆን ስቶንስን የመረጠበት መንገድ በጣም የሚገርም ነው። ዣረል ኳንሳ፣ ጆን ስቶንስ እንደው ዣረል ኳንሳ አትሊስት ባየር ሊቨርኩሰን ሲጫወት ነበር። ጆን ስቶንስ አሁን በምን መመዘኛ ነው የሚካተተው? ጉዳት ላይ የነበረ ተጫዋች ለቡድኑ አገልግሎት ያልሰጠ ረዥም ጊዜ ቤትኛው አቆም አይቶት ነው ቶማስ ቱከል ዓለም ዋንጫ ውስጥ እንዲካተት ያደረገው። የ33 ዓመቱ ሃሪ ማጓየር በጣም ደንግጫለሁ ነው ያለው። ደንግጫለሁ በጣም ያልጠበቅኩት የመጨረሻ የዓለም ዋንጫ ይሆናል ብዬ ነበር ያሰብኩት ሲል ሐሳቡን ሰጥቷል። እና በዚህ ምርጫ ላይ ተከላካይ ቦታ ላይ ሃሪ ማጓየር መግባት ነበረበት፣ ጆን ስቶንስ መውጣት ነበረበት። ከዛ በመቀጠል እንግዲህ በቡድኑ ውስጥ የሌላኛው ተከላካይ ዣረል ኳንሳ ምርጫ ብዙዎችን ያላሳመነ ምርጫ ሆኖ እናገኘዋለን። በነገራችን ላይ የሃሪ ማጓየር እናት በራሱ በጣም ያሳፍራል ነው ያለችው። በውድድር ዓመቱ ድንቅ ተከላካይ ሚና ሲወጣ የነበረውን ይህንን ተጫዋች ሃሪ ማጓየርን አለማካተት በጣም ያሳዝናል፣ ያሳፍራል የሚል ነበር። ሌላኛው ማንቸስተር ዩናይትድ ቤት ሉክ ሾው አለመመረጡ። ሉክ ሾው ጥሩ ነበር ባይዘው ዘንድሮ የውድድር ዓመት አንዳንድ የሚሳሳታቸው ስህተቶች ቢኖርም ግን ማንቸስተር ዩናይትድን አግዟል ሉክ ሾው በደንብ። ስለዚህ እኔ ከጃረል ኳንሳ እንደውም ሉክ ሾውን እመርጣለሁ። ቢያንስ ሉክ ሾው ቨርሳታይል ነው፣ ወጥ ነው። በዚህ ዓመት ብዙ ደቂቃ ከተጫወቱ ተጫዋቾች አንዱ ነው። ሉክ ሾውን መሀል ዲፌንደር ማድረግ ይቻላል፣ ካስፈለገ መስመር ላይ ማውጣት ይቻላል። ብዙ ጊዜ መስመር ላይ የመስመር ተከላካይ ሆኖ በመጫወት ቢታወቅም ማለት ነው። ስለዚህ የጆን ስቶንስ እና የጃረል ኳንሳ ምርጫ ጭራሽ የማያሳምን ነው። ጭራሽ የማያሳምን ሆኖ ነው የምናገኘው ማለት ነው። ቀጥሎ በጣም የሚያሳዝነው የሞርጋን ጊብስ ዋይት አለመመረጥ በጣም ገርሞኛል። አንደኛ ከ8ቱ እጩዎች መካከል ፕሌየር ኦፍ ዘ ሲዝን ውስጥ የገባ እሱ ነው። ሁለተኛ ከየትኛውም አማካይ በላይ በ18 ጎሎች አስተዋጽኦ ያደረገ ተጫዋች ሞርጋን ጊብስ ዋይት። ሞርጋን ጊብስ ዋይትን ቶማስ ቱከል ጥሎ እየተቀየረ ትንሽ ደቂቃ የሚገባውን ጆርዳን ኤንደርሰን መረጠ። በጣም አሳቂ ነው እየተቀየረ እሱንም እንደውም የማይጫወትበት ጊዜ ይበዛል። የብሬንፎርድ እግር ኳስ ክለብን ከተቀላቀለ በኋላ ጆርዳን ኤንደርሰን አስገራሚ ነው እና ይሄ ምርጫ በጣም ገርሞኛል። ከዛ ባለፈ ትሬንት አሌክዛንደር አርኖልድ እና ጄድ ስፔንስን እናነጻጽር። ቢያንስ ሪያል ማድሪድ ለዋንጫ ተፎካክሯል፣ ዋንጫውን በባርሴሎና ቢነጠቅም ማለት ነው። ትሬንት አሌክዛንደር አርኖልድ አስደናቂ አስተዋጽኦ አድርጓል። ጄድ ስፔንስን በምን መመዘኛ ነው? ከቼልሲ ጋር በነበራቸው ጨዋታ የመንጋጋው አጥንት ተሰብሮ ከኤቨርተን ጋር በሚደረገው ጨዋታ ቶተናም ማስክ አድርጎ ነው የሚገባው ጄድ ስፔንስ እና ማይልስ ሌዊስ ስኬሊ ድንቅ ብቃቱን አሳይቷል። ኦፍኮርስ በአርሰናል ቤት ውስጥ የመጫወቻ ጊዜ አርቴታ አለመስጠቱ ማይልስ ሌዊስ ስኬሊ እንዳይመረጥ ያደረገው ይመስለኛል።
አርቴታ ድል ስላልሰጠው ነው ስኬሊን እንጂ ስኬሊ ድል በተሰጠበት ወቅት ያሳያቸውን ብቃቶች ዙቢሜንዲን በአጭር ጊዜ ውስጥ እንዲረሳ ያደረገ ተጫዋች እንደነበር አይዘነጋም። ስኬሊ በቅርብ ጨዋታዎች ላይ ሲገባው ማለት ነው አስጨብጭቦ ነው የወጣው ምርጥ እንቅስቃሴ በማድረግ። ማይልስ ሌዊስ ስኬሊ፣ የኤቨርተኑ ጄምስ ጋርነር ሌላኛው ተጫዋች። እነዚህ እያሉ እነ ጆን ስቶንስ እነ ዣረል ኳንሳ እና የመሳሰሉ ተጫዋቾች ቲኖ ሊቭራሜንቶ ይጠቅማቸዋል፣ ምንም ጥያቄ የለውም። ግን ቲኖ ሊቭራሜንቶስ በኒውካስል እግር ኳስ ክለብ የተፈለገውን ጨዋታ ተጫውቷል? ሶፊ ጉዳት ላይ አልነበር? ረጅም ጊዜ ማለት ነው ቲኖ ሊቭራሜንቶ ማለት ነው። በብቃቱ ነው ጥርጥር የለኝም በሊቭራሜንቶ ብቃት። ግን አገልግሎት ሰጥቷል ወይ ነው? አልሰጠም። የክሪስታል ፓላሱ አማካኝ አዳም ዋርተን ሌላው አለመመረጡ ገርሞኛል በጣም። ጆርዳን ሄንደርሰንን ይመርጣል፣ አዳም ዋርተንን ግን በበርካታ ትላልቅ ክለቦች እየተፈለገ የሚገኝ ነው። አዳም ዋርተን ማንቸስተር ዩናይትድ አንድ ተጫዋች ብቻ ነው ያስመረጠው፣ ኮቢ ሜኑን ብቻ ነው። እና የነ ፊል ፎደን ለእንግሊዝ 49 ጊዜ መጫወት ችሏል። ከ49ኙ በዘንድሮ የውድድር ዓመት ደግሞ በፕሪሚየር ሊጉ 22 ጊዜ ነው ሶፊ መሰለፍ የቻለው። ፊል ፎደንንም የጎዳው የፔፕ ጋርዲዮላ የመጫወት እድል አለመስጠታቸው ነው። እየቀየሩ መጨረሻ ደቂቃ ነው የሚያስገቡት እና 7 ጎሎችን አስቆጥሯል። 5 ለጎል አመቻችቶ አቀብሏል። ሌላኛው ፓልመር ነው። 9 ጎሎችን አስቆጥሯል በ25 የፕሪሚየር ሊግ ጨዋታ። ነገር ግን አልተመረጠም። የኮል ፓልመር እኔ የኮል ፓልመርም የፊል ፎደንም አለመመረጥ፣ ኮል ፓልመርም ጉዳት ነው የተጫወተበት ረጅም ጊዜ በጉዳት። ግን ሞርጋን ጊብስ አያስቆጭም? የሞርጋንማ ምንም ጥያቄ ነው። የሚገርም ታላንት 18 ጎል ውስጥ ከፍተኛውን የትኛውም አማካኝ እሱን ያክል ጎል ኮንትሪቢዩት አድርጎ አያውቅም በዘንድሮ የውድድር ዓመት በተለይ ማለት ነው። ከ18ቱ ደግሞ ከጃንዋሪ በኋላ 14 በጎልና በአሲስት ኢንቮልቭ አድርጓል። እና ይህን ልጅ የ8ቱ እጩዎች መካከል የነበረ አሁንም ፕሌየር ኦፍ ዘ ሲዝን ነገ ይፋ በሚደረገው የውድድር ዓመቱ ምርጥ ተጫዋች ምርጫ እጩ ነው። 8 ከ8 ውስጥ አንዱ ነው ሞርጋን ጊብስ ዋይት። በጣም የተገረምኩት ሞርጋን ጊብስ ዋይትን አለመምረጡ አሰልጣኝ ቶማስ ቱከል። ሌላው አይቫን ቶኒ ነው። አይቫን ቶኒ በሳውዲ ፕሮ ሊግ አልሃሊ ነው የሚጫወተው። በ32 ጨዋታ 32 ጎል አስቆጥሯል እና ያስመረጠውም ይሄ ይመስለኛል። አይቫን ቶኒ ከሱ የተሻለ የቀረ አጥቂ አለ ብዬ አላምንም አይቫን ቶኒ ምርጫ ላይ ማለት ነው። ከዛ ውጭ በጣም ለቡድኑ እንደ አዲስ ግብአት ይሆናሉ ብዬ የማስባቸው ተጫዋቾች በአማካኝ ቦታ ላይ የኤሊዮት አንደርሰን መመረጥ በጣም አሪፍ ነው። የኮቢ ሜኑ መመረጥ በጣም አሪፍ ነው። የሞርጋን ሮጀርስ መኖር የአስቶን ቪላው የነዚህ መኖር በጣም በጣም አሪፍ ነው። የኒክ ኦራይሊ መምጣት በቡድኑ ውስጥ መካተት ሌላ ግብአት ይሆናል ብዬ አስባለሁ። በመሀል ተከላካይ ቦታ ግን ክፍተት ሊፈጠርባቸው እንደሚችል አስባለሁ። ምክንያቱም ሞስት ፕሮባብሊ ማርክ ጋይ እና ኢዝሪ ኮንሳ ናቸው መሀል ዲፌንደር፣ ሴንትራል ዲፌንደር ነው የመጫወት እድል ያላቸው። እነሱ ቢጎዱ ያለው ጃረል ኳንሳ እና ጥርጣሬ እንግሊዝ ላይ የመሀል ተከላካይ ጉዳት ቢያጋጥም ወይ ከማርክ ጋይ ወይ ከኢዝሪ ኮንሳ ክፍተት እንደሚፈጠርባቸው አስባለሁ። አማካይ ክፍሉ ግን በጣም ምርጥ አማካይ ክፍል ነው። አጥቂውም በጣም አሪፍ ነው። እነ ጁድ ቤሊንጋም፣ ኤሊዮት አንደርሰን፣ ዴክላን ራይስ፣ ኤብሪቺ ኤዘ ያሉበት ነው። አንቶኒ ጎርደን በአማካኝም በአጥቂዎችም ያሉትን ነው የጠቀስኩት። ይሄኛው ዲፓርትመንት ሁለቱ ዲፓርትመንት እንግሊዝ ተስፋ እንዲኖራት ያደርጋል ብዬ አስባለሁ። ሃሪኬንም በተመሳሳይ ያለበት ስብስብ ነው እና ተከላካይ ክፍሉ ግን ስጋት አለኝ እኔ። በተለይ ከሁለቱ አንዱ ከተጎዳ ማርክ ጋይ ወይ ኢዝሪ ኮንሳ ከተጎዳ ጃረል ኳንሳ በእነሱ ሌቭል ነው ብዬ ስለማላምን ኦፍኮርስ ባየር ሌቨርኩሰን ላይ ጥሩ እንቅስቃሴ ያደረገባቸው ጊዜያቶች አሉ። ጫናው ሲገባ ደግሞ የሚረበሽ አይነት ተከላካይ እንደሆነ ይታወቃል እና ከሞላ ጎደል የቶማስ ቱኸል የ26 ሰዎች ምርጫ
በዋናነት የሞርጋን ጊብስ ዋይት የሚያስተቸው ነው። የዓመቱ ፕሌየር ኦፍ ዘ ሲዝን እጩ 8 ውስጥ የገባ በ18 ጎሎች ኮንትሪቢዩት ያደረገ ሞርጋን ጊብስ ዋይት፣ ትሬንት አሌክዛንደር አርኖልድ ሞር የነዚህ አለመመረጥ በጣም 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 ቶማስ ቱከል ምን ነካቸው ነው የሚያስብለው። በተለይ የሞርጋን ጊብስ ዋይት የኖቲንግሃም ፎረስቱ ተጫዋች አለመግባቱ፣ ምርጫ ውስጥ አለማካተቱ በጣም በጣም ክፍተት ነው። ተከላካይ ቦታ ላይ ሃሪ ማጓየርን ቢይዙ የተሻለ ነበር። ሃሪ ማጓየርን ቢይዙ የተሻለ እንደሆነ አስባለሁ። ሶፊ ሉክሾ ሃሪ ማጓየር ሁለቱም ቅድም እንዳልናቸው ከጄድ ስፔንስ በፍጹም ሉክሾ ዘንድሮ ያሳየው አቋም የተለየ ነው። አይገናኙም እንጂ ሶፊ እንዴት ጄድ ስፔንስን ትመርጣለህ? እንዲሁ በምንስ መመዘኛ ነው ሉክሾውን ጥለህ ማለት ነው? እንዴት ጆን ስቶንስን ትመርጣለህ ሃሪ ማጓየርን ጥለህ? ጆን ስቶንስ አልተጫወተም እኮ በጉዳት አመቱን ሙሉ የነበረ ነው። አሁን ምን ይሉታል እስኪ? አማካይ ቦታ ጆርዳን ሄንደርሰን የትኛውን አገልግሎት ነው ለብሬንፎርድ የሰጠው? እየተቀየረ ትንሽ ደቂቃ ነው ሲገባ የነበረው። ሞርጋን ጊብስ ዋይትን ጥለህ ማለት ነው ሄንደርሰንን ማስገባት እና አንዳንድ ቦታዎች ላይ እኔ ቶማስ ቱከል ምን ነካቸው ነው ያልኩት። እኔም በጣም አልተመቸኝም ምርጫቸው። እንዳልኩት ነው ቋሚ 11 ችግር የለበትም፣ ግን ጉዳት ቢገጥም ያቋም መውረድ ቢገጥም ህመም ቢገጥም ካርድ ቢገጥም እነሱን ቋሚ 11 የሚተኩት ተጫዋቾች ግን ልክ ናቸው ብዬ አላምንም። ኢቭን ቋሚ 11 ውስጥም ተከላካዩ ላይ ያለው የማርገሂና የዚህ ኮንሳ ጥምረት ራሱ ይሄ አስተማማኝ የምትለው ጥምረት አይደለም። ልክ እንደ ብራዚል ጋብሪኤል ማጋሊስ እና ማርኪኒዮስ አይደለም። ጥጥር ያለ ይሄ ጠንካራ ተከላካይ አይደለም። ግን አማራጭ የላቸውም። ብራንዞ ተጎድቶባቸዋል፣ መምጣት አልቻለም። ጆን ስቶንስ ብቃቱ በጣም ወርዷል። ዳንበርን ራሱ አሁን ዳንበርን እንደው ከዳንበርን ሃሪ ማጓየርን ጥለህ ዳንበርን ትይዛለህ? ሃሪ ማጓየርን ጥለህ አሁን በዘንድሮ የውድድር ዓመት እውነት እንነጋገር ከተባለ ሃሪ ማጓየር ያሳየው ብቃት ሲፈልግ አጥቂ ሆኖ ያስጨንቃል። ተከላካይ ላይ ሴት ፒስ የተቃራኒን ቡድን ተከላካይ እንዴት እንደሚረብሽ ያለው ወኔ ያለው እንቅስቃሴ እና ከተከላካይ ቦታ ላይ ሃሪ ማጓየር ሳይመረጥ ቀርቶ ዳንበርና ጆን ስቶንስ መመረጣቸው በጣም ይገርመኛል። በጣም በጣም ማለት ነው። ሶፊ መቀጠል ይቻላል። ጥያቄ በተለይ ውጤት ማጣት ከመጣ በጣም ጫና ውስጥ የሚገቡ ይመስለኛል። ውጤት ማጣት ጥሩ ማረፍ ላይ ከተሰናበቱ ምድብ ላይ ከወጡ ሜቢ ምድብ እንኳን የማረፍ ድራቸው ሰፊ ነው። ከሁሉ በጣም በጣም ቶማስ ቱከል የሚያሳፍሩት ግን ሞርጋን ጊብስ ዋይት ለመምረጣቸው ጆርዳን ሄንደርሰን እናስገብተ ሞርጋን ጊብስ ዋይት የሌለ እኮ ነው። በቃ የማይገናኝ ነገር ነው ያደረጉት። እንዴ ሞርጋን ጊብስ ዋይት ፕሌየር ኦፍ ዘ ሲዝን ከ8 ውጪዎች መካከል አንዱ ነው። ሞርጋን ጊብስ ዋይት በ18 ጎል ኮንትሪቢዩሽን አድርጓል፣ አስተዋጽኦ ያለው ነው። በተለይ ከጃንዋሪ ጀምሮ በ14 ጎል ኖቲንግሃም ፎረስትን እኮ ተሸክሞ ይዞት ነው የወጣው እኮ። ትክክል። እና ወደ ሳምንቱ መጨረሻ ጠባቂ ጨዋታዎች እናመራለን። ክርስቲያኖ ሮናልዶ ትናንት የሳውዲ ሻምፒዮን ሆኗል። ዲሴምበር 2022 ነበር የመጣው ወደዚህ ቡድን ማንቸስተር ዩናይትድ ለቆ ብዙዎችን ያስደነገጠ ያስገረመ ነበረ። ቢኮዝ በዛን ወቅትም ቢሆን በርካታ ክለቦች ይፈልጉት ነበር። ወደ ሳውዲ የወሰነበት ውሳኔ ለሳውዲም እግር ኳስም ትልቅ ለውጥ ያመጣ ወይም ብሬክ ስሩ ነው ማለት እንችላለን። ለሱ ያው በገንዘብ ረገድ በጣም በትልቁ ተጠቅሞበታል። ለሳውዲ ደግሞ ሌሎቹ እንዲመጡ ሮናልዶ ከሄደማ እኔስ ከሮናልዶ በልጣለሁ እንደ ብሎ ተጫዋቾች እንዲያስቡና እንዲመጡ ያደረገበት ሂደት ነውና ኢምፓክቱ ተጽዕኖ ፈጣሪነቱ ስለ ሳውዲ ሊግ ማን ያወራ ነበር በዚህ ሰዓት? ግርሜ ሮናልዶ ባይኖር እኮ ያለፉት 3 ዓመታት ስለ ሳውዲ ሊግ ማንም ያወራ የለም። የሱ መምጣት ነው የሱ ተጽዕኖ ነው። አሁን የሳውዲ ሊግ እኮ ከፈረንሳይ ሊግ በተሻለ እኮ ግርሜ አሁን ተቀባይነት አለው እኮ ዓለም ላይ። አሁን ፈረንሳይ ሊግ ዋን ላይ ፓሪስ ሰን ጀርመን ብቻውን ነው የሚሮጠው፣ ብቻውን ሮጦ ብቻውን ነው የሚያሸንፈው። ሳውዲ ላይ እኮ አልሂላልና አልሃሊ እኮ ተናንቋል። ዘንድሮ አልናስርና አልሂላል አንገላንገ ተናንቆ ነው የጨረሱት። እነዚህን ክለቦች ስትመለከት ቢያንስ 3 እና 4 ክለቦች ለዋንጫ የሚፎካከሩበት ያለበት ጥራት ያላቸው አውሮፓ ላይ አሉ የሉም የተባሉ ተጫዋቾች ያሉበት ሊግ ነው። እንደነ ኒጎሎ ኮንቴ፣ ብሮዞቪች፣ ሮናልዶን ለብቻን ተወና ማለት ነው፣ ሳዲዮ ማኔ፣ ቤንዜማ እያልን በርካታ ከዋክብቶችን የምናነሳበት ሮቢን ኔቬሽ፣
ወጣትም አንጋፋም ተጫዋቾች አይቫን ቶኒ የምናነሳበት ሊግ ነውና በዚህ ሊግ ላይ የሮናልዶ መግነን የሮናልዶ ውጤታማ መሆን በዋንጫ የታጀበ አልነበረም። 100 ጎል አስቆጥሯል። 100ኛ ጎሉን ሰሞኑን አስቆጥሯል። ማጠቃላይ በሁሉም ውድድሮች 129 ጎል አስቆጥሯል። በፕሪሚየር ሊጉ ብቻ 100ኛ ጎል ሰሞኑን ማስቆጠሩ ይታወሳል። ትናንት ዳማከን አላንድ ሲያፈራርሱት 2 ጎል አስቆጥሯል። አንደኛው የቅጣት ምት ጎል በተለይ የሮናልዶ ፕራይም ሮናልዶ በማንቸስተር ዩናይትድ የነበረው በሪያል ማድሪድ የነበረው ሮናልዶን የሚያስታውስ ነበር። በጣም የተለየ ምሽት ነበረ። በተለይ ይሄ ቡድኑ የዋንጫ ፎቢያ ያለበት ይመስል ነበረ። ከሳምንት በፊት ለዋንጫ ቀርቦ በኦሳካ ጋምቢያ በኦሳካ መሸነፉ ይታወሳል። ዋንጫውን አረጋገጠ ተብሎ ተጠበቀበት ደቂቃ ላይ መጨረሻ ሴኮንድ ላይ ጎል እንደተቆጠረበት ይታወሳል። አምና የነበረውን ፉክክርና ሮናልዶ ስንት ጊዜ እያዘነ የወጣባቸውን ምሽቶችና ጨዋታዎች ተመልክተናል እና የተለየ ነበረ። ሮናልዶ በሳውዲ ሊግ ተጫወተ ተብሎ ታሪኩ ሊዘጋ በተቃረበበት ሰዓት ነው ዋንጫ የተገኘው። በቃ የሮናልዶ ታሪክ በሳውዲ ተጫወተ ብቻ ተብሎ የሚዘጋ ታሪክ ነበር የሚሆነው። ግን የሮናልዶ ታሪክ አሁን በሳውዲ ተጫውቷልም ተጽዕኖ ፈጥሯልም ዋንጫም ወስዷልም ትልቁን የፕሪሚየር ሊግ ዋንጫ ሳክቷል ተብሎ በታሪኩ እንዲጻፍለት ያደረገ ታሪክ ስለሆነ ነው በተለየ መንገድ ደስታውን ሲገልጽ የነበረው። የቅጣት ምቷን ጎሉን ካስቆጠረ በኋላ ቤተሰቦቹን እየጠቆመ ለእናንተ ነው ይሄ ጎል ሲል ነበረ ባለቤቱና ልጆቹ ክርስቲያኖ ሮናልዶ እና የተለየ ቀን ማሳለፍ የቻለበትን አጋጣሚ መፍጠር ችሏል። ያው 970 በላይ ጎሎችን በማስቆጠር አሁን የ1000ኛ ጎሉን ለመድረስ ከ30 በታች ጎሎች ነው የቀሩት። ከ30 በታች ጎሎች ቀርቶታል ክርስቲያኖ ሮናልዶ እንግሊዝን ተቆጣጥሯል ከማንቸስተር ዩናይትድ ጋር። ሮናልዶ ስፔንን ተቆጣጥሯል ከሪያል ማድሪድ ጋር። ሮናልዶ ጣሊያንን ተቆጣጥሯል ከጁቬንቱስ ጋር። ሮናልዶ ሳውዲን ተቆጣጠረ። አሁን ላይ ቀጣይ የሮናልዶ ብዙዎች የሚጠብቁት ዓለምን መቆጣጠር ይችላል በዓለም ዋንጫው ዓለም ዋንጫን አሳክቶ ዓለምን መቆጣጠር ይችላል የሚለው ትልቁ ጥያቄ ሆኖ በርካቶች እያነሱት የሚገኝ ጉዳይ ሆኗል። ያው ሜሲና ሮናልዶን በተለያዩ መዛኛዎች ትመዝናቸዋለህ። በጎላቸው፣ በአሲስታቸው እያልክ በተለያየ መንገድ በክሎታቸው ይሄኛው ታለንት ነው ያለው፣ ያኛው ለፍቶ የሚሰራ ነው፣ ይሄኛው እንዲህ እያልክ ተከፋፍላቸዋል። 2022 ላይ ሜሲ የዓለም ዋንጫ ማንሳቱን ተከትሎ ደግሞ ሜሲ ዓለም ዋንጫ አለው ሮናልዶ ዓለም ዋንጫው የለውም የሚል ክርክሮች ይነሳሉ። ስለዚህ ይህን ክርክር ሮናልዶ መፍታት የሚችልበት አጋጣሚ በዓለም ዋንጫው በቀጣይ የሚጠብቀው ይሆናልና ይሄ አንደኛውን የሚተችበትን ከአልናስር ጋር ዋንጫ አላነሳም ተብሎ የሚነሳበትን ጥያቄ የመለሰበት አጋጣሚ ሆኗል 41 ዓመቱ ክርስቲያኖ ሮናልዶ። ስለዚህ ለማዴራው ልጅ የትናንትናው ምሽት በጣም የተለየ ነበር። ትንሽ አስጊ ነገር ነበሩ። ዳማክ ላለመውረድ ስለሚጫወት ነጥብ ካስጣለ አልሂላል ጨዋታውን ካሸነፈ በደርሶ መልስ ስለሆነ የሳውዲ ሊግ የሚለው በዛ መሰረት ዋጋ ሊከፍል ይችላል የሚል ፍራቻዎች ነበሩ። 1-0 እየመሩ ነበር እስከ 46 ደቂቃ። ከዛ 2-0 መሩ። 2-1 ሲሆን እንደገና አስደንጋጭ ሆነ። ነገር ግን እንደገና ርቀው 4-1 በሆነ ውጤት አሸንፈው ነው የወጡት ለአልናስሮች እና በጣም የተለየ ቀን ነበረ። በጣም የተለየ ጊዜ ነበረ። ክርስቲያኖ ሮናልዶ በርካታ ትልልቅ ስኬቶችን ያሳካ ተጫዋች ነው። አሁንም በአልናስር ሌላ የስኬት ማማ ላይ የደረሰበትን አጋጣሚ መፍጠሩ እጅግ አስደሳች ነው ማለት ይቻላል። ትልቁ የሚጠበቀው ነገር ወይም በጉጉት የሚጠበቀው ነገር ቀጣይ ዓመት ክርስቲያኖ ሮናልዶና ልጁ ሮናልዶ ጁኒየር ይጫወታሉ የሚለው ነው። ከጥቂት ወራትና ሳምንታት በፊት የሮናልዶ ልጅ የሆነው ሮናልዶ ጁኒየር በቀጣይ ዓመት ወደ ዋና ቡድን እድገት አድርገህ በዋና ቡድን ትጫወታለህ የሚል መልእክት ወይም የሚል ጥሪ ቀርቦለታል። ስለዚህ ሮናልዶና ሮናልዶ ጁኒየርን የማጫወት ከፍተኛ ፍላጎት አለ። በተደጋጋሚ ይናገራል ክርስቲያኖ ሮናልዶ ከልጄ ጋር አንድ ቀን አንድ ቡድን ውስጥ ብንጫወት ደስ ይለኛል የሚል ሀሳብ በተደጋጋሚ ሲሰጥ እንመለከተዋለን።
ሮናልዶ እንግዲህ 973ኛ ጎሉን ትናንት መረብ ላይ ማሳረፍ ችሏል። 27 ጎሎች ብቻ ይቀሩታል 1000 ለመሙላት። ካስቆጠራቸው 973 ጎሎች 65ቱ በቀጥታ ከቅጣት ምት የተቆጠሩ ናቸው። አስደናቂ ቁጥር ነው። ልጆቹን ይዞ ትናንት በልምምድ ቦታ ላይ የታየበት መንገድም ወይም በደስታውን በሚገልጹበት ሰዓት ከልጆቹ ጋር ከባለቤቱ ጋር ከቤተሰቦቹ ጋር ደስታውን ሲያጣጥም ተመለከተናል። ክርስቲያኖ ሮናልዶ በዚህ ውድድር ዓመት በአልናስር 42 ጨዋታ ተጫውቷል። 35 ጎል አስቆጥሯል። 4 አሲስት አድርጓል። 39 ጎልና አሲስቶችን በ42 ጨዋታ አድርጓል። በጣም ከባድ ቁጥር እኮ 42 ጨዋታ 39 ጎልና አሲስት፣ 35 ጎል 4 አሲስት በ41 ዓመት። መቼም ደካማ ሊግ ነው አንለውም። ሳውዲ ሊግ እኔ አሁን ላይ ከሳውዲ ሊግ የፈረንሳይ ሊግ ይደክምብኛል። እንዲሁም ኢቨን የጀርመን ሊግ ራሱ ያው ባየር ሙኒክ ብቻ ነው የሚሮጡበት። ግን እንደው ቅድም ካነሳ ነው ከተጫዋች ምርጫ አንጻር ከአይቫን ቶኒ እና አሁን ከዳኒ ዌልቤክ አሁን የአይቫን ቶኒ በጣም የሚያስገርም ነው። እኔ ይመረጣል ብዬ ኤክስፔክት አላረኩም። ሳውዲ ላይ የምታስቆጥረው ጎልና ፕሪሚየር ሊግ ላይ እንግሊዝ የምታገባው ጎል አንደለም አይነጻጸርምና ከዚህ አንጻር ሶፊ እንደው ከቅድም የምርጫው ጋር ስናይ አይቫን ቶኒ ተመርጧል። ሳውዲ ላይ ያለው አይቫን ቶኒ፣ ፕሪሚየር ሊግ ላይ ያለው ዌልቤክ ምንም ጥያቄ የለውም። እኔ ዳኒ ዌልቤክን እመርጣለሁ። በተለይ አሁን ያለበት ፎርም በጣም አሪፍ ነው። የብራይተን የዓመቱ ምርጥ ተጫዋች ተብሎ ተሸልሟል። በነገራችን ላይ ዳኒ ስህተት ነውና ከእንግሊዝ ፕሪሚየር ሊግ ጋር ማወዳደር አስቸጋሪ ነው። ግን ከዚህ ከአምስቱ ሊጎች ግን እኔ ከዚህ በፊትም ክርስቲያኖ ማንስቶታል 4ኛ ደረጃ ሊቀመጥ የሚችል ሊግ ነው። በተለይ የነ አልሃሊ የነ አልሂላል እና መሰል ክለቦች መኖር በተወሰነ መንገድ 3-4 ክለቦች ይፎካከራሉ። 3-4 ክለቦች በፕሪሚየር ሊግ ውድድር ወይም በአንድ ሊግ ውድድር የሚፎካከሩት እንግሊዝ ላይ ብቻ ነው በአብዛኛው። ስፔን ላይ ማድሪድ እና ባርሴሎና ብቻ ናቸው። ጣሊያን ላይ አሁን ላይ ኢንተር ሚላን ነው። በፊት ጁቬንቱስ ነበረ። ከዛ ናፖሊ መሃል ላይ ገብታ እንደዚህ እያለ ነው የሚሄደው። ፈረንሳይ ፒኤስጂ ብቻውን ነው። ጀርመን ባየር ሙኒክ ብቻውን ነው። ከዛ አንጻር ትንሽ ኮምፒቲሽን ያለበት ሊግ ይመስላል ከተጫዋቾቹም ስብስብ አንጻር ብዬ አስባለሁ። እና ሮናልዶ ማስተያየቱን ሰጥቷል። በጣም የተለየ አመት ነው ይሄ አመት። በጣም ተደስቻለሁ። በሳውዲ ሊግ የራሴን አሻራ ማሳረፌ አስደስቶኛል ብሏል። ዋንጫውን ይዟት ነበር። ዋንጫው ግርሜ አይታታል። ትንሽ ታስቃለች። ትንሽዬ ነገር ናት። ምንድናት እያለ ነበር። ይቺ ምንድናት እያለ ነበር። ዋንጫው መስተካከል አለበት ግርሜ። ተለቅ ቢል ትንሽዬ እንድቻርጎ ነው እንትን ሲያደርጋት የነበረው። የእንግሊዝ የሊግ ካፕ ዋንጫውን ነው የምትመስለው። ትንሽዬ ነገር ናት። ይሄ ምንድን ነው ምናምን እያለ ነበረ ክርስቲያኖ ሮናልዶ ዋንጫውን። ይሄ ምንድን ነው ሲል ተመልክተነዋል። አሰልጣኝ ሆርሄ ጀሱስ እንደሚለቁ አረጋግጧል ከአልናስር እግር ኳስ ክለብ። ሮናልዶም ምናልባት ከልጁ ጋር ለመጫወት ካልሆነ በስተቀረ የውድድር ዓመቱ ከዚህ ዓለም ዋንጫ በኋላ ምናልባት ሊለቅ ይችላል። የመጨረሻ ዓመት ኮንትራቱን ቆይታ ላያደርግ ይችላል የሚሉ ሀሳቦች አሁን እየተሰጡ ነው። በተለይ አልናስር ሻምፒዮን ከሆነ በኋላ ምናልባት ከልጁ ጋር ለመጫወት ካልቆየ በስተቀረ ብዙም የሚያስፈልገው ነገር የለም። የሚፈልገውን ነገር አግኝቷል። ገንዘብ አግኝቷል። ዋንጫ አግኝቷል ሳውዲ ላይና ምናልባት የሮናልዶ ጫማ ማቆሚያ ጊዜ እየደረሰ ነው የሚል ሀሳቦች ተረጋግሞ እየተሰሙ ነው። ግርሜ የቶማስ ቱከል የእንግሊዝ ብሔራዊ ቡድን የዓለም ዋንጫ ምርጫ ጋር አንድ ንጽጽር ማቅረብ አለብን ብዬ አስባለሁ። ሶፊ ጄድ ስፔንስ መመረጥ አልነበረበትም እያልን ነበር። በአንጻሩ የኒውካስል ዩናይትድ ሆል ሳይመረጥ ቀርቷል። የሁለቱን ንጽጽር ማቅረብ ተገቢ ነው ብዬ አስባለሁ። ቁጥር አያያዞችን በማምጣት ማለት ነው። ምን ያህል ቶማስ ቱከል ዛሬ ምን ያህል ስህተት እንደሰሩ በምርጫቸው አንዷን ምሳሌ ብቻ ለማሳየት ነው፣ ለአድማጮች እንደ ማስረጃ ለማቅረብ ነው። ጄድ ስፔንስ 29 ጨዋታ ተጫውቷል ማለት ለንጽጽር የቀረበው በ29 ጨዋታ ነው። ሆል 29 ጨዋታ፣ ሁለቱም 29 ጨዋታ እንደ ሳምፕል እንደ ናሙና ተወስዷል። ጄድ ስፔንስ 1966 ደቂቃ ሲጫወት፣ በሌላ በኩል ደግሞ ሆል 29 ጨዋታ ውስጥ 2089 ደቂቃ ነው የተጫወተው። ልብ በል ሶፊ። ጄድ ስፔንስ 1966 እንደገና የኒውካስሉ ሆል 2089 ደቂቃ ነው የተጫወተው። ጄድ ስፔንስ 26
ታክሎችን ሲያሸንፍ ወይም ስኬታማ ታክሎችን ሲያከናውን ሆል 30 ታክሎችን ስኬታማ ታክሎችን አድርጓል። ጄድ ስፔንስ 52 ክሊራንስ ወይም ኳሶችን ሲያጸዳ አደገኛ ኳሶችን ሆል 73 ክሊራንስ ነው ያስመዘገበው በ29 ጨዋታ። ኢንተርሴፕሽኖችን ማቋርጦ ኳስ መንጠቅ ጄድ ስፔንስ 17 ሆል 26። ተመልከት ልዩነታቸው። ሞርጋን ጊብስ ዋይት እና ሄንደርሰንን ብናነጻጽር ሰማይና መሬት ነው። ሞርጋን ጊብስ ዋይት ደግሞ በ18 ጎል ኢንቮልቭ ሲያደርግ ሄንደርሰን ተቀይሮ በመጨረሻዎቹ ደቂቃዎች ነበር እየገባ አገልግሎት የሚሰጠው። እንኳን አይደለም ያን ያህል ክንውን ማድረግ ይቅርና የመጫወት እድል እንኳን በብሬንፎርድ በበቂ ሁኔታ ማግኘት ያልቻለው ነው ጆርዳን ሄንደርሰን የተመረጠው። በነገራችን ላይ እንዳልኩት ጄድ ስፔንስ የ25 ዓመት ነው። ከቼልሲ ጋር በነበረው ጨዋታ መንጋጋው አጥንት ተሰንጥቆ በመጋጫ ነው የሚገባው። ልክ የቼልሲው ግብ ጠባቂ ሮበርት ሳንቼዝ አድርጎት እንደገባው አይነት ነው። የዚህኛው ደግሞ መንጋጋ አጥንቱ ላይ ነው ጉዳት ያጋጠመው። ተሰብሯል። ስብራት አለው ባይዘው የአጥንቱ ስብራት አለው እና ይጫወታል ለሱ ማለት ነው። ምክንያቱም ቶተናም የህሉና ጉዳይ ነው ከኤቨርተን ጋር ለመውረድና ላለመውረድ በአብዛኛው ሞር ዌስትሃም የመውረድ እድል እንዳለው ነው የምንመለከተው። ስለ ትናንት ሳውዲ ፕሮፌሽናል ሊግ ማንሳት ያለብን ጉዳይ በዋናነት እንግዲህ ሶፊ ዳማክ ወርዷል። ባይዘው 4-1 የተሸነፈው በአልናስር 29 ነጥብ ይዞ ከሱ በታች ያለው ወራጅ ቀጠና አልሪያድ ነበር። አልሪያድ 27 ነጥብ ነበር። አልሪያድ ትናንት አልኦክዱድን 1-0 አሸነፈው። አልሪያድ በሜዳው ነበር ጨዋታ ያደረገው። ስለዚህ 27 የነበረው ስንት ነጥብ ሆነ ማለት ነው? 30 ሆነ ማለት ነው። ዳማክ ደግሞ ተሸነፈ 29 ነጥብ ይዞ። ስለዚህ ዳማክ ወረደ ማለት ነው። አሁን የወጡ መረጃዎች አሉ። እሺ የሚገልጻል። የእንግሊዝ ፕሪሚየር ሊግ ናይተን በዛው ለማስታወስ ብዬ ነው። አሁን የወጡ መረጃዎች አሉ። ፔፕ ጋርዲዮላ ከማንቸስተር ሲቲ እንደሚለቅ ማረጋገጫ ሰጥቷል። መጨረሻ ላይ ነው ያለ ብዬ። በአንጻሩ ደግሞ የማንቸስተር ዩናይትዱ ማይክል ካሪክ በቋሚነት የማንቸስተር ዩናይትድ አሰልጣኝ በመሆን የ2 ዓመት ኮንትራት ተሰጥቶታል። 2 ዓመት አሪፍ ነው አይደል? ለማይክል ካሪክ ጥሩ ነው። እና ሙሉ በሙሉ ፔፕ ጋርዲዮላ ከነገው ከእሁዱ ጨዋታ በኋላ በይፋ ከማንቸስተር ሲቲ ጋር ይለያያል። ኢንዞ ማሬስካ ቀጣዩ አሰልጣኝ ይሆናሉ የማንቸስተር ሲቲ። ይሄ ተረጋግጧል። ባለፈው እንግዲህ በብስጭት ስሜት ነው የተናገሩት። በቀጣይ ዓመት ዋንጫውን እንወስደዋለን የሚል ሀሳብ ሲሰነዝሩ ሊቆዩ ነው እንደመልሰው የሚሉ አስተያየቶች ነበሩ። አሁን ግን ማረጋገጫውን ሰጥቷል። አሰልጣኝ ፔፕ ጋርዲዮላ ከእሁድ በኋላ የማንቸስተር ሲቲ አሰልጣኝነቱን ይለቃል። ስላረፈደ ይመስለኛል። በኋላ ላይ ነው ያለን ግርሜ። አሁን ብሬኪንግ ብሎ በየሚዲያዎች እየወጣ ስለሆነ እሱን ለማስታወስ ነው ከፕሪሚየር ሊግ ጋር ተያይዞ። እሺ እንግዲህ የእንግሊዝ ፕሪሚየር ሊግ የመጨረሻ ሳምንት ጨዋታ እሁድ ይከናወናል። ቁጭ ብድግ ስንልበት የነበረው አስገራሚ የነበረው አስደናቂ የነበረው የእንግሊዝ ፕሪሚየር ሊግ በመጨረሻም እሁድ ይጠናቀቃል። ሁሉም ጨዋታዎች 10ሩም ጨዋታዎች በተመሳሳይ ሰዓት ይከናወናሉ። ብራይተን ከማንቸስተር ዩናይትድ ማንቸስተር ዩናይትድ 3ኛ መሆኑን አረጋግጧል። ሰማይ ከፍ ቢል ምድር ዝቅ ቢል ማንቸስተር ዩናይትድ 3ኛ ደረጃን መውጣት አይችልም፣ ከ3ኛ ደረጃም አይወርድም። ስለዚህ ለክብር የሚያደርገው ጨዋታ ነው። በዋነኝነት ብሩኖ ፈርናንዴዝ አንድ ተጨማሪ አሲስት ማድረግ የሚችል ከሆነ የእንግሊዝ ፕሪሚየር ሊግ የምንጊዜ ምርጡ አሲስት አድራጊ ተብሎ የቴሪ ዳንሎንና የኬቨን ዲ ብሩይነን ክብረ ወሰን መስበር የሚችልበትን እድል ይፈጥራል። ካልሆነ የእንግሊዝ ፕሪሚየር ሊግ ቶፕ አሲስታንት ተብለው 3 ተጫዋቾች ይቀመጣሉ ማለት። 3ኛው ብሩኖ ፈርናንዴዝ ነው። ዲ ብሩይነና ሄነርን የሚቀላቅላቸው ይሆናል። በነገራችን ላይ አንድ ከጨመረ ግን ይሄ ተጫዋች አዲስ ክብረ ወሰን መስበር ይችላል። ስለዚህ ማንቸስተር ዩናይትድ የሚጫወተው ለብሩኖ ፈርናንዴዝ ብቻ ነው። አንድ ነገር ልጥቀስ ብዬ ነው ሶፊ፣ ቁጥራዊ አሃዙ ያግዘናል። እንግዲህ አሁን ላይ በአንድ የውድድር ዓመት ብዙ አሲስት በማድረግ 3 ተጫዋቾች አሉ። ቲየሪ ኦንሪ በ2002-2003፣ ኬቨን ዲ ብሩይነ በ2019-2020 ከማንቸስተር ሲቲ ጋር እና የማንቸስተር ዩናይትዱ ብሩኖ ፈርናንዴዝ ዘንድሮ 2025-26 20 አጠቃላይ አሲስቶችን አድርገዋል። ግን አሲስት የተደረጉበት ደግሞ
በደረጃ ያበላልጣቸዋል። ከሶስቱ አንደኛ ደረጃ ላይ የተቀመጠው ቴሪ ኦንሪ ነው። ቴሪ ኦንሪ ከ20ዎቹ አሲስቶች መካከል 20ውንም ከኦፕን ፕሌይ ነው አሲስት ያደረገው። ከግልጽ ጨዋታ ነው አሲስት ያደረገው፣ ከእንቅስቃሴ ነው። ምንም አይነት ከቆመ ኳስ አሲስት አላደረገም። 20ውንም ኦፕን ፕሌይ ነው። ስለዚህ ከኦፕን ፕሌይ አሲስት ማድረግና ከቆመ ኳስ አሲስት ማድረግ ስለሚለያይ የኦፕን ፕሌዩ ዋጋ ስላለው ቴሪ ኦንሪ ከኦፕን ፕሌይ አሲስት በማድረግ 100% ከ100% ስኬታማ በመሆኑ ከሶስቱ በደረጃ ሲቀመጡ በአንደኝነት ይቀመጣል። ሁለተኛ የተቀመጠው ኬቨን ደብሩነ ነው። ኦፍኮርስ ሶስቱም 20 አሲስት ነው፣ ግን ከኦፕን ፕሌይ እና ከሴት ፒስ አሲስት የኦፕን ፕሌይ አሲስት ብልጫ ስላለው ማለት ነው። ቴሪ ኦንሪ 20ውንም ከኦፕን ፕሌይ ነው አሲስት ያደረገው። ኬቨን ደብሩነ ደግሞ ከ20ዎቹ አሲስቶች መካከል ከኦፕን ፕሌይ አሲስት ያደረገው ለጎል አመቻችቶ ያቀበለው 17 ኳስ ነው። እንደገና ከሴት ፒስ ከቆመ ኳስ አሲስት ያደረገው 3 ኳስ ብቻ ነው። ይሄ ደግሞ በፐርሰንቴጅ ሲቀመጥ 85% ያስቀምጠዋል ማለት ነው። በአንጻሩ ብሩኖ ፈርናንዴዝ ከ20ዎቹ አሲስቶች መካከል ብሩኖ ፈርናንዴዝ 10ሩ ከኦፕን ፕሌይ 10ሩ ደግሞ ከሴት ፒስ ነው ማለት ነው 50%። እና በዚህ ደረጃ ከኦፕን ፕሌይ ቫልዩ ስላለው ቴሪ ኦንሪ እኩል 20 ቢሆንም በአንደኝነት ደረጃ ላይ ይቀመጣል። ኬቨን ደብሩነ ደግሞ 17 ከኦፕን ፕሌይ 3 ከቆመ ኳስ 85%። ሁለተኛ ብሩኖ ፈርናንዴዝ 10 ከኦፕን ፕሌይ 10 ከሴት ፒስ 50% ሶስተኛ ደረጃ ላይ ተቀምጧል። ብሩኖ ፈርናንዴዝ ከስቲቨን ጀራርድ ጋር እኩል ተጋርቷል፣ ክብረ ወሰን ተጋርቷል። ከቆመ ኳስ ብዙ አሲስት በማድረግ ማለት ነው። ከኦፕን ፕሌይ ብቻ ብዙ አሲስት ያደረገው ግን ቴሪ ኦንሪ ነው። አሁንም በአንደኝነት ደረጃ ላይ እንደተቀመጠ የሚቀጥለው ማለት ነው። ግልጽ ነው አይደል ሶፊዬ? ይሄ ቁጥር ያዝ። ይችን መሀል ላይ ለመጥቀስ ፈልጌ ነው። ምንድን ነው ሶስቱም ተመሳሳይ ናቸው፣ ግን ሶስቱም ተመሳሳይ 20 አሲስት ቢያደርጉም የቴሪ ኦንሪን በአንደኝነት የሚያስቀምጠው 20ውንም ከኦፕን ፕሌይ መሆኑ ነው። ሮይኪን ግን ትችት አስቀምጠዋል። ሮይኪን እንደተናገረው ከሆነ እንዴት ማንቸስተር ዩናይትድን የሚያክል ተጫዋች ስለ አሲስት እያሰበ ይጫወታል በሚል ከኖቲንግሃም ፎረስት ጋር የነበሩት የብሩኖን አሲስት እንጂ ስለ ጨዋታው አልነበረም። እና እኛ ስለ ነገ ስለ ዋንጫ ስለ ታላቅነት የምናስብ ቡድን በመሃል በሚሆነው ነገር መጠቀም ነው እንጂ ያለብን ይሄን ብቻ አስበን መምጣት የለብንም በሚል ሮይኪን ትችት አስቀምጦ ነበር። ብሩኖ ፈርናንዴዝም ምላሽ ሰጥቷል። እኛም እንደዛ አላሰብንም የሚል አይነት ምላሽ ሰጠበት ሂደት ነው ያለው። ሮይኪን ግን ጠንከር ያለ ትችት የሰጠበት ሂደት አለና ብራይተን ከማንቸስተር ዩናይትድ አንደኛው ጨዋታ ነው። በርንሌይ ኮልቭስ ለምንም የሚጠበቅ ጨዋታ አይደለም። ሁለቱም መውረዳቸውን ያረጋገጡ ቡድኖች ናቸው። ክሪስታል ፓላስ ከአርሰናል ይሄኛው ጨዋታ ኢዜ አምና ኤፍኤ ካፑን በተረከበበት ወይም ኤፍኤ ካፕ ዋንጫን ይዞ ወደ ሴልኸርስት ፓርክ ስቴዲየም በመጣበት ወይም ላይ ቢረከብም አሁን ደግሞ የእንግሊዝ ፕሪሚየር ሊግ ዋንጫን የሚረከብበት ቀን ይሆናል። ትናንት በነገራችን ላይ አርሰናሎች ወደ ልምምድ ተመልሰዋል። 2 ቀን ፈንጠዝያ ተፈቅዶላቸው ነበር። ከዛ በኋላ ወደ ሲሪየስ ልምምድ ተመልሰው ልምምዳቸውን አከናውነዋል። ትናንት በነበረው ልምምድ ላይ ማክስ ሮማን በፈተና ምክንያት አልነበረም። ቲምበር እስካሁን ከጉዳቱ ሙሉ በሙሉ አላገገመም። ሜሪኖ ግን ሙሉ ልምምድ ሰርቷል፣ ወደ ቡድኑ ተቀላቅሏቸዋል። ሳካ፣ ዴቪድ ራያ እና ሳሊባ ጂም ውስጥ እንዲሰሩ ነው የተደረጉት። ሌሎቹ ተጫዋቾች በሙሉ ግን የትናንትናው ልምምድ ላይ የተካፈሉበት ሂደት እንመለከታለን። ሚካኤል አርቴታ የዋንጫውን ስሜት በተመለከተ እንዴት ሰሙ፣ በምን አጋጣሚ ሰሙና ለምንስ ከቡድኑ ጋር አልነበሩም ተብሎ ተጠይቀው ነበር እና ፕላን አድርገን ነበር አሉ አብረን እንድንመለከት ሁላችንም። ግን አብረን በነበርንበት ሰዓት ላይ ልክ ጨዋታው ሊጀምር 20 ደቂቃ ሲቀር ውስጤ ወደ ቤት ይሄዳልኛል። በቃ እናንተ ተመልከቱ አንድ ላይ ሆናችሁ ወደ ቤት መሄድ አለብኝ ብዬ ሄድኩኛል። ቤት ሂጄም ቤት እስክደርስ ድረስ የተወሰኑ ደቂቃ ፈጅቶ ነበረ። ቤት ስደርስ ልጆቼ እና ፋሚሊዎቼ ኳሱን እየተመለከቱ ነበረ። እኔ ግን ቁጭ ብዬ መመልከት አልቻልኩም እና ወጥቼ እሳት ማቀጣጠል ጀመርኩኝ። ወይም ይሄ ስጋ ለመጥበስ ባርቢኪው አይነት ነገር ለመስራት ሞከርኩኝና እሱን ለማድረግ
በምሰራበት ሰዓቱ ሄደ ወይም ጨዋታውን አልተመለከትኩትም። እኔ ያን ስራ እየሰራው ነበር ፋሚሊዎችን ሰብሰብ ብለን አሪፍ ጊዜ እንድናሳልፍ ከመፈለግ አንጻር ምክንያቱም እስከ ሻምፒዮንስ ሊግ ፍጻሜ ድረስ ላንገናኝ ስለምንችል በእንደዚህ አይነት መንገድ እቺ ቀን የረፍት ቀን ስለሆነች ብዬ እንደዛ ለማድረግ ጥረት አረኩኝ። ልጆችን ለማስደሰት ፋሚሊዎችን ለማስደሰት እንደዛ አይነት ነገር አረኩኝ እና ልክ የሆነ ሰዓት ላይ በሩን ትልቁ ልጄ በርግዶ ወጣለ። የመጡ ቤተሰቦች ነበሩ። ደስታችን ልዩ ሆነ። የመጀመሪያው ደወለልኝ ማርቲን ኦዴጋርድ ነው አለ። በዋትስአፕ ነው የደወለልኝ። የት ነው ያለነው ያለኝ። ልክ ሳነሳው ወራሪው ነው ያለኝ። ከዛ እናንተ የት ናችሁ? ከልምድ ቦታ ናችሁ? አሁን በቃ ወጡና ተዝናኑ። በጥቂት ደቂቃዎች ውስጥ ያላችሁበት እመጣለሁ። ለንደን የሆነ ቦታ ሆናችሁ ጠብቁኝ አልኳቸው። እነሱም ወዛው ነው ጠብቁኝ። እነሱን ተቀላቀልኳቸው። በጣም ደስ የሚል ጊዜ አሳለፍን ይላል ሚኬል አርቴታና ልጁ ነው የነገረው። ደስታውን ያጋራው ልጄ ነው የሚል የሰጠው አስተያየት ነው ያለው። በነገራችን ላይ በቀጣይ ሳምንት አርሰናል ሰኞ ላይ ፕሪሚየር ሊጉን ዋንጫ ይዞ ሻምፒዮንስ ሊጉን ከጨመረ ደግሞ ሁለቱን ዋንጫ ይዘው በለንደን ጎዳናዎች ላይ ይዘዋወራሉ እና የእንግሊዝ ፖሊስ ከወዲሁ ባደረገው እንቅስቃሴ መሰረት 1 ሚሊዮን በላይ ሰዎች በዚህ ፕሮግራም ላይ እንደሚሳተፉ ተጠቅሷል። ከዚህ በፊት ፖሊስ እንደሚለው ከሆነ በዚህ ልክ የደመቀ በዚህ ልክ ከፍ ያለ ህዝብ ቁጥር ያለው የደጋፊ መጠን በዋንጫ ፕሮግራም ላይ ተሳትፎ ያቅምና ይህንን ማኔጅ ለማድረግ በከፍተኛ ሁኔታ እየሰራን ነው። ጥንቃቄ ማድረግ ስላለብን ምክንያቱም በዚህ ቁጥር ልክ የለም። ሊቨርፑልም ከ30 ዓመት በኋላ ዋንጫ ሲያነሳ ማንቸስተር ሲቲም ከ44 ዓመት በኋላ ዋንጫ ሲያነሳ በነበሯቸው ጊዜያቶች በዚህ ቁጥር ደረጃ አልነበሩም። በቅርብ ዓመታት የነበሩት የዋንጫ ፕሮግራሞች ስፔሻል ለንደን ላይ ደግሞ እንዲህ አይነት ኤክስፒሪየንስ የለም። ለንደን ላይ እንዲህ አይነት ኤክስፒሪየንስ የለም። አምናቶ ቶተንሃም አንስቷል፣ በዛ ልክ ሰው አልወጣም። ፓላስ አንስቷል ምናምን፣ ግን ቼልሲም ባለፉት ጊዜያቶች በተደጋጋሚ ሲያነሳ ነበር፣ ግን ያን ያህል ህዝብ አልወጣም። አሁን አርሰናል ላይ የሚወጣው ለቁጥጥር የሚከብድ ስለሆነ ፖሊስ ከፍተኛ ዝግጅት አረጋለሁ የሚል ሀሳብና አስተያየታቸውን የገለጹበትን ሁኔታ ነው እየተመለከትን የምንገኘው። ስለዚህ ነገ ሚኬል አርቴታ በአብዛኛው ልምድ ያላገኙ ተጫዋቾችን ይጠቀማሉ ወይም የጨዋታ ጊዜ እንደ ኬፓ አሪዛባላጋ፣ ኢንካፔ፣ ሙስኬራ አይነት እንደ ማሪሰል ሞን፣ ኖርጋርድ፣ ዙሜንዲ አሁን እድል ያገኘ ስላልሆነ ጋብሪኤል ጄሱስ አይነት ተጫዋቾች በነገው ጨዋታ ላይ ብታሸንፍም ትርጉም የሌለው ስለሆነ ይጠቀምባቸዋል ተብሎ ይጠበቃል። ምናልባት ፊትነሱን ለማስተካከል ሚካኤል ሜሪኖ እንዲጫወት ሊያደርጉ ይችላሉ። ጁሊያን ቲምበር ለፍጻሜ ጨዋታ ይደርሳል፣ ግን ለነገው ጨዋታ የመድረስ እድሉ ጠባብ ነው ተብሏል። ለፍጻሜ ጨዋታ ግን በጣም ተስፋችን ላቅ ያለ ነው ሲሉ ሚኬል አርቴታ የተሰሙበት ሂደት ነው ያለው። ፉላም ከኒውካስል ትርጉም የለሽ ጨዋታ ነው። ይህም ጨዋታ ምንም አይጫወቱም ሁለቱም ደረጃ ለመነጣጠቅ ወይም ደረጃ ለመያዝ ካልሆነ። ሊቨርፑል ከብሬንፎርድ ይሄ ጨዋታ አንዱ በጣም ወሳኝ ከሚባሉ ጨዋታዎች መካከል የሚጠቀስ ነው። ምክንያቱም ሊቨርፑል ካሸነፈና አስቶን ቪላ ከተሸነፈ እንግሊዝ አንድ ተጨማሪ እድል ታገኛለች። ሁለተኛው ደግሞ ብሬንፎርድ ካሸነፈ ብሬንፎርድ በአውሮፓ መድረክ ወይ በኤሮፓ ሊግ ወይ በኮንፈረንስ ሊግ የመሳተፍ እድል ይኖረዋል። ከዚህ አንጻር ይጠበቃል። ማንቸስተር ሲቲ ከአስቶን ቪላ ቀደም ባልኩ ምክንያት አስቶን ቪላ ተንሸራቶ 5ኛ ሆኖ ካጠነ። በነገራችን ላይ ትናንትና ግርሜ በድርቀት ስለተናገር ነው አስቶን ቪላ እሺ አይልም። አስቶን ቪላም ሲጀመር እሺ አይልም። ለምን አንድ ደረጃ ይጠቅመዋል። አስቶን ቪላ ከፍተኛ ገንዘብ እኮ በአንድ ደረጃ ልዩነት የምታገኙ ይሄን ሙቭመንት ምን ጠብቅበት ነው። አስቶን ቪላ ተሸንፎ ሊቨርፑል አሸንፎ 6ኛ ቡድን በርማውዝ ይገባል የሚለው የምንጠብቀው ነው የሚሆነው። ኖቲንግሃም ፎረስት በርማውዝ ያው 6ኛ ደረጃነቱን ለማረጋገጥ የሚያደርገው ጨዋታ ነው። ምናልባት ሊቨርፑል ከተሸነፈ በርማውዝ እስከ 5ኛ ደረጃ ድረስ ሊመጣ ይችላል። ሊቨርፑልን ከሻምፒዮንስ ሊግ ሊያባረር ይችላል። በነገራችን ላይ ግን የጎል ልዩነታቸው በጣም ከፍተኛ ነው። 6 ጎል ልዩነት አለ። ሊቨርፑል 3-0 ተሸንፎ በርማውዝ ቢያንስ 4-0 ማሸነፍ አለብን ማለት ነው። የመሆን እድሉ ጠባብ ይመስላል። ሞሮለስ እንደውም የሊቨርፑል በርማውዝ የና አስቶን ቪላን እድል ከገጠመው ወይም የና አስቶን ቪላን አጋጣሚ አስቶን ቪላ 5ኛ ከወጣለት በኬት 5ኛ ብቻ ከወጣ ነው አስቶን ቪላ በርማውዝ 6ኛ ሆኖ ወይም ሌላ ከለው 6ኛ ሆኖ መሳተፍ የሚችለው።
ሰንደርላንድ ከቼልሲ ሁለቱም የአውሮፓ መድረክ ተስፋ ያላቸው ቡድኖች ናቸው። ቼልሲ ካሸነፈ የአውሮፓ ሊግ ድረስ ይመጣል። አሁን ያለበት ቦታ ኮንፈረንስ ሊግ ላይ ነው። ካሸነፈ ግን እነ ብራይተን ከተሸነፉ በተለይ ብራይተን ከተሸነፈ የአውሮፓ ሊግ ጭምር ይገባል። ሰንደርላንድ አሸንፎ ብሬንፎርድ፣ ቼልሲና ብራይተን ከተሸነፉለት ሰንደርላንድም የመግባት እድል ይኖረዋል። ስለዚህ ከዚህ አንጻር የሚጠበቅ ጨዋታ ነው የሰንደርላንድ ላይ ቼልሲ ጨዋታ። ቶተናም ከኤቨርተን ይሄ በጣም ወሳኝ ጨዋታ ነው። ቶተናም 1 ነጥብ ቢያንስ ይፈልጋል። ቶተናም ተሸንፎ ዌስትሃም ሊድስን ካሸነፈ ዌስትሃም ይተርፋል። ስለዚህ ቢያንስ 1 ነጥብ ይፈልጋሉ ኤቨርተን ጋር። በሜዳቸው ነው የሚጫወቱት፣ ግን በሜዳቸው በነገራችን ላይ ቶተናም በሜዳው እጅግ ደካማ ቡድን ነው። ውራ ላይ ያለ ቡድን ነው። ከሜዳው ውጭ ግን ከሜዳው ውጭ ባለው ነጥብ ቢሰበሰብ 3ኛ ደረጃ ላይ የሚቀመጥ ክለብ ነበርና የፕሪሚየር ሊጉ ጨዋታዎች በእነዚህ ምክንያቶች በርማውዝ እግር ኳስ ክለብ ሻምፒዮንስ ሊግ የሚሳተፍ ከሆነና አስቶን ቪላ 5ኛ የግድ መሆን አለበት። ዩሮፓ ሊጉን በልቷል። አስቶን ቪላ ደግሞ 5ኛ መሆን አለበት። በርማውዝ 6ኛ ክለብ ሆኖ ሻምፒዮንስ ሊግ እንዲገባ ማለት ነው እና ሊቨርፑል 4ኛ ሆኖ ማጠናቀቅ አለበት። ቅድም ሶፊ ማስቀምጦታል። ሊቨርፑል ከብሬንፎርድ ከዚህ አንጻር ይጠበቃል። ብሬንፎርድም በአውሮፓ መድረክ መሳተፍ የሚችልበት ደረጃ ላይ ስላለ ማለት ነው። 8ኛ ደረጃ ላይ ደግሞ ኮንፈረንስ ሊግ ስለሚያሳትፍ ማለት ነው የማሳተፍ እድል ስላለው ማለት ነው። አድማጮች በርማውዝ ሻምፒዮንስ ሊግ ከገባ የመጨረሻው ዝቅተኛ በመግባቱ ብቻ ሻምፒዮንስ ሊግ አንድ ክለብ በመግባቱ ብቻ በትንሹ 110 ሚሊዮን ዩሮ ያገኛል። ከፍተኛው ደግሞ 140 ሚሊዮን ዩሮ ማለት ነው በመግባቱ ብቻ። እንደ ክለቦቹ ሁኔታ ይወሰናል። ግን ከ110 ሚሊዮን ዩሮ በታች ግን አይወርድበትም። በአንጻሩ አንድ ክለብ ዩሮፓ ሊግ በመግባቱ ብቻ በትንሹ 28 ሚሊዮን ዩሮ፣ ከፍተኛው 35 ሚሊዮን ዩሮ ነው። ስንት እጥፍ ይሆናል ማለት ነው ሶፊ አስቧል? ወደ 4 እጥፍ አካባቢ 4 እና 5 እጥፍ አካባቢ ይሆናል ማለት ነው። ሻምፒዮንስ ሊግ በመግባቱ ቅድም እንዳልኩት ዝቅተኛው 110 ሚሊዮን ዩሮ፣ ከፍተኛው 140 ሚሊዮን ዩሮ። ዩሮፓ ሊግ ግን አንድ ክለብ ሲገባ ዝቅተኛው 28 ሚሊዮን ዩሮ፣ ከፍተኛው 35 ሚሊዮን ዩሮ ነው። ስለዚህ ሻምፒዮንስ ሊግ መግባት በራሱ ብዙ ገንዘብ ያስከፍላል፣ ብዙ ገንዘብ ማግኘት ይችላል። ከዛ ደግሞ ደረጃውን እያሻሻለ ጉዞ ደግሞ እየጨመረ በሄደ ቁጥር ከሻምፒዮንስ ሊጉ የሚያገኘው ገንዘብ እየጨመረ ይሄዳል ማለት ነው። ከማስታወቂያ ክፍያ ስለሚገኝ ነው ገንዘቡ ባይዘው። ሰዎች ከዩሮፓ ሊግ ሻምፒዮንስ ሊግ ነው የሚመርጡት። ማስተዋወቅ የሚፈልጉት ድርጅቶች ትላልቅ ዓለማችን ላይ ያሉ ጂያንት የሆኑ ትላልቅ ግዙፍ የሆኑ ማስታወቂያ የሚያስነግሩት በሻምፒዮንስ ሊግ ላይ ነው። ዩሮፓ ሊግን አይደለም የሚመርጡት፣ ሻምፒዮንስ ሊግ ነው። የዩሮፓ ሊግ ቡድኖች ከሻምፒዮንስ ሊግ ዝቅተኛ ናቸው ተብሎ ስለሚታሰብ ማለት ነው። ስለዚህ ለዛ የበርማውዝ ሻምፒዮንስ ሊግ መግባት ከፍተኛ ገንዘብ ያስገኝለታል። በትንሹ 110 ሚሊዮን ዩሮ በመግባቱ ብቻ፣ ማክሲመም ደግሞ 140 ሚሊዮን ዩሮ። ከዛ እየጨመረ ይሄዳል ደግሞ ክለቡ ጉዞውን እያጠናከረ በሄደ ቁጥር ማለት ነው። ይሄ የበርማውዝን ሁኔታ እንዲወስን ብዙ አካላት በተለያዩ ጨዋታዎች ኢንቮልቭመንት ስላላቸው ነው። የበርማውዝን ሻምፒዮንስ ሊግ መግባት ሊቨርፑል ብሬንፎርድ ጨዋታ ይወስነዋል። አስቶን ቪላ ማንቸስተር ሲቲ ጨዋታ ይወስነዋል። ራሱ የበርማውዝም ጨዋታ ይወስነዋል። እነዚህ ሁሉ እንዳለ የሚወስኑት ናቸው እና በእንግሊዝ ፕሪሚየር ሊግ እሁድ ከሚደረጉ ጨዋታዎች መካከል ምንም የማይጠቅሙ ነገሮች አሉ የተቀመጡ ማለት ነው። ለምሳሌ ብራይተን ከማንቸስተር ዩናይትድ ለማንቸስተር ዩናይትድ የብሩኖ ፈርናንዴዝን 21 አሲስት ብቻውን ሪከርዱን እንዲጋራ ለማድረግ ጥቅም አለው። ለብራይተን ደግሞ በአውሮፓ የሚሳተፍበትን መፍጠር 7ኛ ደረጃ ላይ ይገኛል። 7ኛ ደግሞ ዩሮፓ ሊግ የሚያሳትፍ ቦታ ነው እና ያለው ነጥብ እንዳይነጠቅ 53 ነጥብ ነው ያለው። ከሱ በታች ከብራይተን በታች 52 ነጥብ ያላቸው ቼልሲ እና ብሬንፎርድ በጎል ክፍያ ቼልሲ በልጦ 8ኛ ነው። ቼልሲ የኮንፈረንስ ሊግ ቦታ ይገኛል። ስለዚህ ከዚህ አንጻር የብራይተንና የማንቸስተር ዩናይትድ ከሁለቱም የራሱ የሆነ ጥቅም አለው። ለብራይተን ሴኪዩር ለማድረግ ዩሮፓ ሊግ ቦታ፣ ለማንቸስተር ዩናይትድ ብሩኖ ፈርናንዴዝን 21 የአሲስት ንጉስ ብቻውን እንዲሆን ለማድረግ። በርኔ ከወልቭዝ ምንም የሚፈይደው ነገር የለም። ክሪስታል ፓላስ ከአርሰናል ዋንጫ የሚቀበልበት ነው። ምንም የሚፈይደው ነገር የለም እና የራያን ክሊንሺት ምናልባት ራያ 20 ክሊንሺት ከደረሰ ጎል ካልተቆጠረበት ብቻውን የአርሰናል እግር ኳስ ክለብ የምንጊዜም
ግብ ጠባቂ ይሆናል። ብዙ ክሊንሺት ያለው ዴቪድ ሲመን ጋር አሁን ተጋርቷል 19 ክሊንሺት። ሌሎቹን እንደጠቀስከው ነው ሶፊ። ሊቨርፑል ብሬንትፎርድ ከሊቨርፑል አራተኛ ደረጃን የሚይዝበትን እድል ለመፍጠር አስቶን ቪላ ከሲቲ ሞር በርማውዝ ላይ ተጽዕኖ ያላቸው ጨዋታዎች ናቸው። ሰንደርላንድ ከቼልሲ፣ ቼልሲ የኮንፈረንስ ሊግ ቦታውን አስጠብቆ ለመሄድ የሚያደርገው ፍልሚያ ነው። ከዛ ውጭ ግን ቶተናም ከኤቨርተን፣ ዌስትሃም ከሊድስ የሚጠበቁ ናቸው። ወይ ዌስትሃም ወይ ቶተናም። ሞር አሁን የመውረድ እድሉ የሰፋው ደግሞ ዌስትሃም ሆኗል ማለት ነው። ሌሎች መረጃዎችን እንመልከት ሶፊ። ጋርዲዮላ እንደሚታወቀው እንግዲህ ሚስጥር ወጥቶበት ነው በነገራችን ላይ ተናግሯል። እሱም በጣም ትክክለኛ ባልሆነ ሰዓት ላይ ነው ይሄ መረጃ የወጣው ብሎ ነበረ ከበርማውዝ ጨዋታ በፊት። ምክንያቱም እኔ የፈለኩት ከአስቶን ቪላ ከመጫወታችን ከአንድ ቀን በፊት ነው ይህንን መረጃ እንዲወጣ የፈለኩት ደጋፊዎችን ለመሰናበት ለሱ። ግን በዚህ ሁኔታ መውጣቱ ግን አሳዝኖኛል። ምክንያቱም ታይሚንጉ ልክ አልነበረም። ባለፉት ዓመታት ታስታውስ ከሆነ ግርሜ የጀርገን ክሎፕ ቀድመው ተናግረው ሊቨርፑልን ለአራትዮሽ ዋንጫ ሲፎካከር ቆይቶ መጨረሻ ላይ ካራባኦ ካፕ ይዞ ነው ሄዱት እና ይሄ መሆኑ ተገቢ አይደለም በሚል ሀሳባቸውን የሰጡበትን ሂደት ተመልክተናል። 1 ሻምፒዮንስ ሊግ፣ 6 ፕሪሚየር ሊግ፣ 5 ሊግ ካፕ፣ 3 ኤፍኤ ካፕ፣ 3 ኮሚኒቲ ሺልድ፣ 1 የዩፋ የአሸናፊዎች አሸናፊ፣ 1 የፊፋ የክለቦች ዋንጫ፣ በአጠቃላይ 10 ዓመት 20 ዋንጫ። ጋርዲዮላ በጣም ሊዘመርላቸው ሊደነቁ የሚገቡ አሰልጣኝ ናቸው እና ልክ በበርማውዝ ከተሸነፉ በኋላ እልህ የያዛቸው ይመስለኛል። ውሳኔው ተወስኗል፣ ያስታውቃል። ኢንዞ ማሬስካ 3 ዓመት ኮንትራት እንደሚፈርሙ ተነግረዋል እና መሰል ነገሮች ተረጋግጠዋል። ግን እልህ የያዛቸው ከጨዋታው በኋላ ከአርሰናል ጋር በነበረው ጨዋታ ላይ ከበርማውዝ ጋር በነበረው ጨዋታ ላይ በበርማውዝ አቻ ከወጡና በኋላና አርሰናል ዋንጫ ካነሳ በኋላ እልህ የያዛቸው ሀሳባቸውን መቀየር ፈለጉ። ምንድን ነው ያሉት? ቃል በቃል የማንቸስተር ሲቲ አመራሮችን አነጋግራለሁ ያሉት። ይሄ ማለት ምን ማለት ነው? ሐሳቤን ቀይሬያለሁ እኮ አመራሮችን አነጋግራለሁ። መጀመሪያ ወስነዋል፣ ጨርሰዋል። ኢንዞ ማሬስካን ሲቲ ጨርሷል። ሁሉም ፕሮሰሶች አልቀዋል። ከዛ በኋላ ግን እንደገና ቢያንስ ብለምናቸው እምቢ ያሉኝም የሚል ፍላጎት ያለ ይመስለኛል። ተኝቶ ሲያስቡት ወይ ልክ እንዳልሆኑ ገብቷቸዋል፣ ወይም ደግሞ የክለቡ አመራሮች አይሆኑም ብለዋቸዋል። ብዙ ርቀት ስለተሄደ ኢንዞ ማሬስካን 3 ዓመት ቀጥረ ምን ልትለው ነው? ከዛ በኋላ ውል ማፍረሻ ስትል ታባረው ነው ወይስ ምን ልታደርገው ነው? የዘገየ ውሳኔ ስለሆነ ይመስለኛል እንጂ ጋርዲዮላ በፈርጉሰን ሙድ መሰናበት ፈልገው ነበር። ታስታውስ ከሆነ ፈርጉሰን 2012 ላይ ይለቃሉ አሉ። ግን ፕሪሚየር ሊጉን በመጨረሻ ቀን ዋንጫውን አጡት። በሲቲ ሲያጡ ጎረቤቶቻችንማ ዋንጫውን ወስደው ስንት ዓመት የተከበርኩበት መድረክ ላይ ስንት ዓመት የኖርኩበት መድረክ ላይ ክለቤን ለዛውም በከተማ ተቀናቃኛችን ዋንጫ ተነጥቆ አልወጣም አሉ። በቀጣዩ ዓመት ዋንጫውን አሳኩ። ከዛ በኋላ ቸዋሉ። እልህ ነበር የመለሳቸው። ጋርዲዮላም ተመሳሳይ እልህ፣ በአስተማሩት ሰው መሸነፍ፣ በመጨረሻ ጊዜ ባለቀ ሰዓት የፕሪሚየር ሊጉን ዋንጫ ማጣት፣ 2 ተከታታይ የፕሪሚየር ሊግ ዋንጫ ያጡበት የውድድር ዓመት መሆኑ እና መሰል ነገር ቁጭት ይዟቸው ወደ እንደገና ማሰልጠን ፈልገው ነበረ። እንግዲህ ከሁለቱ አንዱ ነው። ወይ ጋርዲዮላ ራሳቸው ተኝተው ሲያስቡ ደብሯቸዋል፣ ወይ ደግሞ የማንቸስተር ሲቲ አመራሮች አይሆንም ምክንያቱም ልክ አይደለም ብለው ወይም የሄዱበት ርቀት ብዙ ዋጋ ሊያስከፍል ስለሚችል በመገመት ያደረጉት ውሳኔ ይመስለኛል። ይሄ ለሚካኤል አርቴታ ሰርግና ምላሽ ነው። ግርሜ ሚካኤል አርቴታ ተገንብቶ ከመምጣቱ ጋር ተያይዞ ቡድኑ ለረጅም ዓመት አርቴታ ከፈጠረው ኤክስፒሪያንስ አንጻር የጋርዲዮላ መልቀቅ ከየትኛውም ክለብ በላይ አርቴታ ምናልባት ሊጉን ዶሚኔት እንዲያደርጉ ሊጠቅማቸው ይችላል የሚል ግምት አለኝ። ግምት ነው። ነገ ማንቸስተር ዩናይትድ፣ ሊቨርፑል፣ ቼልሲ ተጠናክሮ ሊመጡ ይችላሉ። ግን ከየክለቦቹ ባህሪ አንጻር ጋርዲዮላ ቢቆዩና የሚፈልጓቸውን ተጫዋቾች ቢጨምሩ ለአርሰናል ስጋት ነበር፣ ከፍተኛ ስጋት ነበር። ግን የጋርዲዮላ መልቀቅ ምናልባት ለአርቴታና ለአርሰናል ለቀጣዮቹ ዓመታቶች ጥሩ አጋጣሚ ሊሆን ይችላል።